የጽጌረዳ እናት አቶ መስፍንን ባየችው ሰዓት ደንግጣ ወደቀች። ለምን ይሆን ደንግጣ የወደቀችው? አቶ መስፍን ከዚህ በፊት እሷን እንደሚያውቃትና እንደዚሁም ደግሞ እሷ ላይ ብዙ ተንኮሎችን እንደዚሁም ደግሞ ከነበረችበት ህይወት ዝቅ እንድትል ያደረጋት አቶ መስፍን መሆኑን ስታውቅ እሱን ስታዩ በጣም ደነገጠች እና ከቆመችበት መርበትበትና መንቀጥቀጥ ጀመረች። ፍቅርተም አራት አሳፍሪ ሴትዮ ምን ሆነች ነው? የሆንሽው ነገር አለ እንዴ? በማለት ትጠይቃታለች። ፍቅርተም ዘወር ስትል አቶ መስፍን በጣም ደንግጦ አይኑን ፍጥጥ አድርጎ እሷውን ቁሞ ይመለከታታል። እንዴ እናንተ ሰዎች ምንድን ነው እየተፈጠረ ያለው? ምን ሆናችሁ ነው እንደዚህ የቆማችሁት? አለቻት። ከዛም አቶ መስፍን መንቀጥቀጥ ጀመረ። አቶ መስፍን አቶ መስፍን እያለች ትጠራዋለች ፍቅርተ። እሱም ምንም እያዳመጣት አይደለም። የጽጌረዳ እናት በጣም እየተንቀጠቀጠች እና በጣም ደግሞ እያለቀሰች ትገኛለች። ከዛም በመቀጠል ምን ሆናችሁ ነው? ምን ሆናችሁ ነው እናንተ ሰዎች? ያያችሁት ነገር አለ እንዴ? በማለት ፍቅርተ ትጮኻለች። ከዛም ማን ጋ ነው ያመጣሽኝ? ይህን ሰውዬ ነው ልጅን ያገባታል ብለሽ ያመጣሽው ስትላት ፍቅርተም ኧረ አንቺ ሴትዮ አፍሽን ዝጊ፣ እንዳታዋርጅ ብዬሻል ነበር እንዴ? እንዴት ታዋርጅኛለሽ ሰው ፊት? ትላታለች። ነይ እንሂድ ወደ ቤታችን በማለት ትመልሳለች። ምን እየተፈጠረ ነው? አልገባኝም። ምን ሆነሽ ነው አንቺ እንደዚህ ሆንሽው? አለቻት። አቶ መስፍንም በጣም ደነገጠና በእጁ የያዘውን ብርጭቆ ወርውሮ ጣለው። ከዛም በኋላ ምክንያቱም አቶ መስፍን ከፍቅርተ እናት ጋር ድሮ ግንኙነት እንደነበራቸውና እሷን አርግፎ እንደተዋት ልጅነቷን እንዳበላሸባትና ፍቅርተን እንዳረገዘ ጥሏት እንደሄደ እንትና ጽጌረዳ እንደተረገዘ ጥሏት እንደሄደ አስታወሰ። ከዛም በመቀጠል እንዴ እሷ ናት ማለት ነው የጽጌረዳ እናት በማለት እሷ ልጄ ናት ማለት ነው በማለት እንግዲህ ያስባል ማለት ነው። ጽጌረዳም እንግዲህ ከኪችን ምግብ ሰርታና ሻይ አፍልታ ይዛ መጣች። ነብዩም አብረን እንሄዳለን ብሏት ስለነበረ እሷ አድርሳ ስትመለስ መንገድ ጋር ያገኛታል። ከዛም በመቀጠል ነይ እንሂድ እንጂ አባዬ ጋር በማለት እዛ እናት ያለች ሴትዮዬም አብራ ያከራየችንና እሷ ጋር የምንሰራው ሴትዮ አለች በማለት እንዴ እሷ እናትሽ ናት እንዴ ብሎ ይጠይቃታል። አዎ እናቴ ናት። ምን ነው? አይ ምንም አይደለም። እና እንዴት ልመጣ ቻለች? በማለት እንግዲህ በዛም ማውራት አልቻለችም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ዛሬ እንግዲህ ጽጌረዳን ይዤላችሁ መጥቻለሁ። በባለፈው ክፍል እንደተመለከታችሁት ወይዘሮ ፍቅርተና እንግዲህ የጽጌረዳ እናት አቶ መስፍንን ለመጠየቅ ወደ ቤታቸው ሂደው ነበር። አቶ መስፍን እንግዲህ ብዙ ጊዜ ብዙዎቻችሁ ጥርጣሬያችሁ የጽጌረዳ አባት እንደሆነ ነው። ጽጌረዳን ደግሞ ሊያጋቧትና ምክንያቱም አባቷ እንደሆነ ስላላወቀች ፍቅርተ ሊያጋቧት እንደሆነ ነው እያሰቡና እያጤኑ የነበሩት። እንግዲህ ነብዩ ያንን በሩን ከፈተላቸውና አባት የለም እንዴ በማለት ሲጠይቀው አለ ላይ ክላስ ነው ሲሏቸው ተገስግሰው ወደ ላይ ሄዱ ፍቅርተና የጽጌረዳ እናት። ከዛም በመቀጠል ክላሱ በሄዱበት ሰዓት እንግዲህ ያው የተፈጠረውን ታውቃላችሁ ማለት ነው። ከዛም በመቀጠል ጽጌረዳና ነብዩም ከኪችን ውስጥ ሆነው መተቃቀፍ ጀመሩ። ነብዩም በድብቅ ፎቶ ማንሳት ጀመረ። ጽጌረዳን ፎቶ እያነሳኝ ነው እንዴት ስትለው አረ አይደለም በላምጣ ላየው ስትለው አረ ዝም ብዬ የሆነ የሚስተካከል ነገር እያስተካከልኩ ነው በማለት ይመልስላታል። ከዛም እንግዲህ አባቴን የሚጠይቁ ጓደኞቹ መጥተዋልና ሻይ አፍሊና አብረን እንሄዳለን በማለት ከዛ አንተ ስትለው ነብዩም እኔ ሸዋር ልገባ ነው፣ ሸዋር ገብቼ ስወጣ አብረን እንሄዳለን አላት። እሺ አለች እና እሷም ወደ ስራዋ እሱም ወደ ሸዋሩ ሄደ። ከዛም በመቀጠል እንግዲህ የእንትና የጽጌረዳ እናት መንገድ ላይ እየመጡ በነበረበት ሰዓት ፍቅርተ ጋር እንግዲህ ፍቅርተ ሰውን ለማጥላላት እንደዚሁም ደግሞ ሰውን ለማሸማቀቅ የማታደርገው ነገር የለም። ልጇ ጋር በአንድ ሆነው ማለት ነው። መንገድ ላይ የመጡ እንዴት ሰው ጋር ስትሄጂ አሪፍ ልብስና አሪፍ ሽቶ አትቀቢም? በማለት እንግዲህ ከቦርሳ አውጥታ መንገድ ላይ
ለጽጌረዳ እናት ሽቶ ትነፋላታለች ማለት ነው። ከዛ መንገዳቸውን በመቀጠል እንግዲህ ወደ እናቱ መስፍን ቤት ወደ እነ ነብዩ ቤት ገስግሰው ይሄዳሉ። ከዛም እንግዲህ ጽጌረዳ ምግብ ልስራለህ ጋሼ በማለት እንግዲህ በመጠየቀችው ሰዓት አይታችኋል ሰውየው ነይ ቁጭ በይና አንቺን ማየት እኮ ለእኔ ሙሉ ጤነኛ እንደሆንኩ ይሰማኛል በማለት እንግዲህ ሲመልስላት፣ ከዛም እሷ ደግሞ አይ መሄድ አለብኝ እኔ ምግብ መስራት አለብኝ በማለት አትቸኩሊ ነይ ልጄ አንቺና እኔ እስኪ እናውራ የሆድ ሆዳችንን ይላታል። እሷም እንግዲህ ጽጌረዳ ጥላው ትሄዳለች ማለት ነው። አስተያየቱ ከእግር እስከ ራሷ ድረስ እንግዲህ እንዴት እንደሆነ አይታችኋል። አፍጥጦ ነበረ ሲመለከታት የነበረው። እንግዲህ ይህንን አፍጥጦ መመልከትና አፍጥጦ ማየቱ እንግዲህ አልተዋጠልንም ማለት ነው ለሁላችንም። በነገራችን ላይ መጨረሻ ላይ አባቷ ሆኖ ያገኛል ወይም ልጁ ሆና ያገኛታል ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ አንዳንድ ጊዜ አንዳንድ ወንዶችም ሆነ ሴቶችም ልጅ አስረግዛችሁ ትታችሁ ስትሄዱ እንደዛ አይነት ነገር ይፈጠራል እና እንግዲህ ያው ከባድ ነው ማለት ነው። ጽጌረዳ አሁን ላይ ይሄ ጓደኛ ተብዬ እያመጣላት ያለ ስራ የካምፓኒ ስራ ነው፣ እንደዚሁም በዶላር ነው የሚከፍሉት፣ በሳምንት 2 ጊዜ ነው በማለት እንግዲህ የመጣው ስራ ምንም አልጣመኝም። ምክንያቱም መኮንን እንትናን ይችኛዋ ልጅቷን ስራ አለ እንደውም ለአንቺ ይሆናል ብዬ አስባለሁ፣ ግን አንቺ ስራ አትፈልጊም፣ ስራ መስራት አትወጅም በማለት ስጠይቃት አዎ እኔ ስራ መስራት አልወድም በማለት እንግዲህ ተመልሰዋለች። ግን ይህ ስራ የሆነ የእገታና እንደዚሁም ደግሞ የሆነ ሰውን ለማስፈራራት የተባለ የተሰራ ሴራ ሊሆን ይችላል። እንግዲህ እሷም እንግዲህ ጽጌረዳም እዚህ ስራ ላይ እገባለሁ ብላ ወስናለች። እንግዲህ ምን እንደሚፈጠር ወደፊት እናየዋለን ማለት ነው።